አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የህንዲ ሀፍላይ ዛሬ አለ ማለት ነው። ሰርጉ ሳምንት ነው፣ ሀፍላው ዛሬ ነው እና ከሰርግ በፊት እንደዚህ ስለሚደረግ ማለት ነው። በጣም የሚያምር ባህላቸው ደስ የሚል ማሻአላህ። ልጅቷን ስጠይቃት አንሽን ያለችኛቸው የምታያት እቺ እንደ ሸክላ ነገር ነች። ወላ ዲዛይናቸው ምናምናቸው በጣም ያምራል። ማሻአላህ። ይህ መብራቱ ፊት ለፊት እንደዚህ ሆነብኝ። እንዴት እንደሚያምር አትጠይቁኝ። ማሻአላህ። በቃ ዛሬ እዚሁ መቀመጤ ነው። ብር ይረጫሉ። ስለዚህ የብርድ መግዣ ጃኬት እንዳገኝ ማለት ነው። በቃ እንትን ማለት አለብኝ። አስተግፍሩላህ። ባህላቸው በነገራችን ላይ እንዴት ሲደረግ ብር ይረጫሉ። እና እናቷ ናት ህንዲ፣ አባቷ አይደለም። የቀለበት አሰራዋ ላይ ሰራተኛ የዝሬ እናቷ ማለት ነው። ኑ እኔ ከሰው አይመጣም እያለ ውስጥ እንትን ብላ ነበር። ያው እንግዲህ ዛሬ ደግሞ እንትን ገባችብኝ። ወይኔ በላቸው ልበላ። ደስ ይላል። ለምን እንደዚህ ሮጥ ሮጥ እያልኩ አላሳያችሁ? ቀረብ 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 እያረኩኝ ፋሚሊ ይመስላችኋል? ነፍሴ ነው ራሴ ነው ላስገባ ነው አብሬ ሞተር ሳይክል አሳቀር ጉንጉኖ ለብሳለች የኔ እናት። እንደምትመለከቱት በጣም የሚያምር ደስ የሚል ምንድን ነው የሚለው ይሄ ሀሁ አንድ ሁለት እንደው የምታዩዋችን የምናያቸው በፎቶ ያየኋቸው ሁሉ በአይኔ ዛሬ በአካል አየኋቸው። እንዴት ቆይ እዝም ዛች የምታት ሙሽራ ማለት ነው። ይሄ ደግሞ እዚህ ሙሽራ ማለት ነው። እንደዚህ ፊት ለፊት እንዲተያዩ ውጪ። ይሄ ደግሞ አልጋው ነው። ውለዱ ክበዱ መሰለኝ። ይሄ ትርጉም አልጋ ብረት ናቸው እነዚህ። በነገራችን ላይ ተሽቆጥቁጧል በአበባ እናቴ በአበባ። እስቲ ቆይ ጥላ ጌጣጌጡ እያችሁት። ይሄም አሞን ኢማራቲ ነው። ይሄ እንኳን ሸክላዎቻቸው ጥላዎቻቸው ጉዲ ባህላቸው ወደድኩት እላችኋለሁ። በቃ እንዲህ መውደድ ያለብኝ አስተፍርላህ ኢትዮጵያ ላይክ ምን ይመስላችኋል? አሳልፋችሁ ታጹኛላችሁ? አይመስለኝም። እና ይህንን ይመስላል። ማሻአላህ። ከሰርግ በፊት ግዴታ እንደዚህ ሀፍላ ስለሚደረግ ነው እላችኋለሁ። የኔ ጉዶች ይህንን ይመስላል። ኢላ ማሰላማ አፍዋን ኸይርክ ወያኪ። እና ይህን ይመስላል። እነሱም እንደኛ ናቸውና ሽንት ቤት ፈልጋ ፈርታ ከዛ የት ለህድ ያለችኝ። አረ ነይ ቶሎ ችግር የለም ብዬ ወሰድኳት እኔ ጋር። ሶላት ሰገደች። ከዛ ለዛ ነው የምታመሰግነኝ እላችኋለሁ። እና እኔማ ሀዲቃ ቦታም ሴት ቢዝነስ ሴትዮ ስላለ ከዚህ ጋር ነው ኖር ምናምን እዚህ ጋር መቀመጥ አለ። እዚህም ትቀመጣላችሁ። እና ከውጭ ይህንን ይመስላል ማለት ነው። በጣም ነው የሚያምረው። ማሻአላ ብዬ ያለው ያው ግቢያችንን እንግዲህ ማሽታል በሰዓት ቢሆን ነበረ። ይህን ይመስላል። ኮብልስቶን ነው፣ ሴራሚክ አይደለም አባይቦቼ። እና እንደዛ ነው እላችኋለሁ። እዚህ ጋር የኛ ግቢ ታምር ነው ይሄ።